ወይኔ እዚህ ጋር ምንድነው? ዘይቡን እኮ እዚህ ጋር ነበር ያስቀመጥኩት። ሳንዲ አንጠልጥዬ ያወጣና ግን ምን ጊዜ እንደወረድኩ ራሱ አላውቅም። ከቦሌ ከቡልቡላ ሜክሲኮ ከሜክሲኮ ከኮዬ። ሰላም ቤተሰብ እንዴት ናችሁ? ሁሉ መልካም ሁሉ ሰላም ነው። እኔ እግዚአብሔር ይመስገን ደህና ነኝ። በጣም ተጠፋፍተናል ሰሞኑን። እኔም ትንሽ ቢዚ ሆኜ ነበር ማለት ነው። እንዴት ናችሁ እናንተ? ሁሉ መልካም ነው? ሁሉ ሰላም ነው? እና ሰሞኑን እንግዲህ ተጠፋፍተናል። ከዚህ በኋላ በሰፊው እንመጣለን ማለት ነው። ውድ ቤተሰቦቼ እኔም ናፍቃችሁኛል። የእናንተ ናፍቆት እንደዚህ እያንጠለጥለኝ ነው ማለት ነው። እና ለማንኛውም ዛሬ ቆንጆ የሆነ የበረከት ውሎ ነው የማሳያችሁ። ዛሬ በጣም ደስ ይላል፣ በጣም ደግሞ ያሳዝናል። እና ምንድነው እሱን ያው በኋላ ላይ የምናየው ይሆናል። በመጀመሪያ ግን የዛሬውን የጉዟችንን በጸሎት እንጀምራለን። እግዚአብሔርን ምን ጊዜ የሚሆን ከፊታችን አስቀድመን ነው ያው ከቤት መውጣት ያለብንና ብዙ ጊዜ ሰዎች እንዘናጋለን። ወደ ስራም ስንሄድ ወደ ሌላ መንገድ ልንሄድ ስንል ያው እግዚአብሔርን ጠይቀን ሳንወጣ ውጪ በወጣንበት ሰዓት ብዙ እንከኖች ይገጥሙናልና እግዚአብሔርን ከልባችን በጠየቅንበት ሰዓት ግን እግዚአብሔር እሱ የልባችን ያሳካልናል። ዛሬ ያው እኔ ደስ ብሎኛልም ከፍቶኛልም እና እሱን ወደ በኋላ እናያለን ማለት ነው። አሁን ደግሞ እንግዲህ ነጠላችንን እንለብስና ከዛ ነጠላችንን እንለብስና እግዚአብሔርን ነጠላችንን ለብሰን ወደ ጸሎት ቤት እንገባለን። እንደተለመደው እግዚአብሔርን በጸሎት እንጠይቃለን ማለት ነው። እስቲ አብራችሁ ነው። አውቀዋለሁ ደጅሽን የዕረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ። ጸሎታችንን ጨርሰናል። እመቤቴን በጸሎት ጠይቀናታል ማለት ነው። እሷ ደግሞ ከዚህ የበለጠ ደግሞ መንገዳችንን ሰፊ ታደርግልናለች። እመቤታችን አያቸዋታ የኔ እናት እውነት ለእኔ እመቤቴ ማለት ልዩ ናት። ለእኔ እውነት ከምነግራችሁ በላይ ማለት ነው። እንደ ጓደኛ ሆኜ ነው የማወራት እንኳንና በጣም ትለያለች። ለእኔ መንገዴን ሁሉ ቀና የምታደርግልኝ ስለምናት ፈጥና የምትደርስልኝ ድንቅ የሆነች እናት ነች ያለችኝ። እሷን አሁን በጸሎት ጠይቀናል። ከዛን ደግሞ የሚቀጥለውን ጉዟችን ደግሞ እናሳያችኋለን ማለት ነው። እስከ መጨረሻው ድረስ እስቲ አብራችሁን ሁኑ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በጣም የተለያዩ ቆንጆ የሆነ አስተማሪ ውሏችንን ቆንጆ የሆነ ብሎግ ለእናንተ ሰርተን ለማቅረብ እንግዲህ እየተጋን ነው። እስቲ እኛ ትንሽ ከኛ ይልቅ እናንተ ደስ የሚላችሁን እናንተ የምታስቡትን እስቲ ቆንጆ የሆነ ሀሳብ አስቀምጡልንና ደስ ያላችሁን ቪዲዮ እንሰራላችኋለን ማለት ነው። ኮሜንት ላይ ማስቀምጡልን። ሰብስክራይብ ማድረጉን በደንብ ተደጋግፈን ትልቅ ቦታ እንደርሳለን ብዬ ተስፋ አደርጋለሁ። እና ውዶችዬ ምን ልላችሁ ፈልጌ ነው፣ ያው ዛሬ ዲያቆን አቤኔዘር ውብሸት ሁላችሁም ያው ታውቁታላችሁ። የገጠር አብያተ ክርስቲያናትን እየዞረ የሚያስቀድስ የተዘጉትን አብያተ ክርስቲያናት ከእግዚአብሔር በታች የሚደርስላቸው ትልቅ በጣም ወንድማችን ነው። ለእኔ ታላቄ ነው፣ መካሬም ነው። እና እሱ አብይ ጾምን ያው ወደ ገጠር ገብተዋል። ወደ ገጠር ዛሬ ሊሸኘው ነው። በጣም ከምንም በላይ እንግዲህ ያው ወንድሜን ከጎኔ በማጣቴም ግን ቶሎ ስለሚመጣ አልጨነቅም። ዞሮም ደግሞ ለእኔም በረከት ነው ይዞልኝ የሚመጣው ማለት ነው። እዚህ ጋር አባቴ ተክልያሉ እኔ አባት እና ረድኤት በረከታቸው በሁላችን ላይ ይደርብን። እንጃ ብቻ እውነት ምን እንደምላችሁ አላውቅም። እና ብቻ እስቲ ውጭ ያለውን ፊድባክ አብረን የምናይ ይሆናል። እቃም አለ በደንብ የምንጓጓዘው በጣም ሸክም ይሆናል። እንግዲህ እሱ
ብቻውን እንደዚህ ተሸክሞ ሲለፋ ራሱ እያመላለሰ ራሱ እንደዚህ በጣም ከባባድ እቃዎቹንም ይዞ ነው ወደ ገጠር ቤተክርስቲያን የሚያደርስላቸውና ዛሬ እስቲ እኔ ደግሞ ያው ላግዘው በረከት ልቀበል ምናምን ብዬ ነው ቢያንስ ከሱ ጋር አብሬ ልክ እንደሱ መንከራተት ባልችል እንኳን ቢያንስ በረከቱን እስቲ ቆይ እንዲሁ ከተማ ውስጥ አብሬው ዞር በማለት ትንሽ የሆነች ነገር ብሸከም እንኳን ከእግዚአብሔር ትልቅ በረከት አገኛለሁ ምናምን ብዬ ነው። እስቲ እንግዲህ አብረን እናያለን ማለት ነው። እግዚአብሔር ይመስገን ውሏችንን እንደዚህ ደስ በሚል ሁኔታ እናታችንን በጸሎት ጠይቀናት የልቦናችንን መሻት እንድታሟልልን መንገዳችንን ክፍት እንድታደርግልን ጠይቀናታል። እንግዲህ ከዲያቆን አቤኔዘር ጋር ያለንን የቀኑ ውሎ እናሳያችኋለን። አብራችሁን እና ብታዩ የዛሬው ሰልፍ ደግሞ በጣም ነበር። የጠዋቱ ፀሐይ እጅግ በጣም ነበር አንጀት የሚነካ ልብ የሚነካ ፀሐይ ነበር። ሰልፉ ደግሞ ብታዩ በቃ ተው ያሳዝናቸዋል በእውነት እንዳለ በቃ በጣም ነው እንትን የሚለው። ብዙ ሰዓት እዚህ ጋር ቆመን ምናምን ነበር። ያው ከዛም በኋላ ታክሲያችንን አግኝተን ወደ ሽሮ ሜዳ ሄድን ይላል። ከሽሮ ሜዳ ደግሞ አንድ የምንቀበለው የቤተክርስቲያን እቃ ነበር፣ እሱን ተቀበልኩኝ። ከዛም በኋላ በቃ እንግዲህ እንደዚህ ሪቪው እያደረኩላችሁ አሁን እየቀረስኩ እንዳለ እስቲ ተመልከቱ በደንብ ያለውን የኑሮ ዘይቤ ምናምን በዛው አጋጣሚ እና ብቻ ደስ የሚል አገልግሎት ነበር። እኔ በትንሹ ማለት ነው። እኔ አሁን ምንም እግዚአብሔርን ነው የምላችሁ። እኔ ማለት እኔ በዚች ደረጃ እንደዚህ የሆንኩኝ እሱ እንደዛ እየተንከራተተ እንዴት ሊሆን ነው የሚለው ነገር በህሊናዬ ውስጥ እየተመላለሰ ነው እና በጣም ሁልጊዜም የሚያሳስበኝ ነገር ነው። የሰው ልጅ ነው፣ እረፍት ይፈልጋል። ሌላው እንደምታዩት እቃ እያወረድኩኝ ነው። ይሄ የምታዩት አሁን ወይኔ እዚህ ጋር ምንድነው ዘይቡን እኮ እዚህ ጋር ነበር ያስቀመጥኩት ነው። ወርጃለሁ የእሱን ደረጃ ወርጃለሁ እንዳለ በቃ ይሄ እጣን ነው። ይሄ በጣም ነው የሚከብደው። እንደዚህ አይነት ፍሎር ላይ ደግሞ ሲሆን ይከብዳል። ብቻ ዛሬ በቃ ጥግረራው እንዳለ የበረከት ስራው ይከብዳል በጣም እንደምታዩት ነው። እዚህ ጋር እያመጣው ነው እንግዲህ እሱ አጋጣሚ ሌላ እቃ ስለነበረ እሱ እንትን ብሎ ሄዷል። እንደዚህ ያመጣን ደግሞ አሁን እንመለሳለን። እዚህ ጋር እኛ አካባቢ ሰፈር ሌባ የለም። እሺ እንዳፈሩ እዚህ ሰፈር ሌባ የለም። እኔ ራሱ በጣም ነው ያደነኳቸው ሰፈሩን መጥቼ እና ይሰረቅብኛል ብዬ አላስብም። አሁን ደግሞ እየወጣሁ ነው እንደምታዩት። የቀረችኝ ደግሞ ምናለች ዜቢብ ሳንዲ አንጠልጥ እያወጣና ግን ምን ጊዜ እንደወረድኩ ራሱ አላውቅም። ያሁን እግዚአብሔር ረድቶኝ ነው እንጂ የምለው እኔ ረድቶኝ ነው ማለት እኮ። ስለዚህ አባቴ እንደዚህ የበረከት ስራ ስትሰሩ እግዚአብሔር ከኛ ጋር ይሆናል ማለት ነው። ስለዚህ እውነትም ዘይቡ የት ነው ያለው? እግዚአብሔር አልደረስኩም እና እቃው ያለ ኮዬ ነው ያለው እቃው ኮዬ ፈቼ ነው ያለው። ይኸው ዜቢቡ እዚህ ጋር ነው ያለው። ማንም አልበላውማ ይሄን ነገር አልበላም። ጎበዝ ነህ ጎበዝ። እሺ እዚህ ጋር ያለችውን አንጠልጥዬ እርዳታለሁ ማለት ነው። ያላሳየኋችሁ በጣም ብዙ ውሎ ነበረ፣ ግን ለመቅረጽ ስላልተመቸኝ ነው እንጂ የትና የት እንደሄድን ብታውቁ። እቃውን ለማምጣት ከቡልቡላ ሜክሲኮ፣ ከሜክሲኮ ከኮዬ ሽሮ ሜዳ። ወይኔ ተበጠሰ። በእግዚአብሔር እንዴት አድርጌ ነው አሁን ተሸክሜ የሚሄደው? ተበጠሰብኝ። አጋጣሚ ነገር ተበጠሰብኝ። ምቀኛ ነው ፌስታሉ የማይችለው። ታቅፌ ይዘዋለሁ እንግዲህ
አቅም የለም እንዴ ምናምን እንዳትሉኝ። ይኸውላችሁ እጣን በደንብ ይከብዳል። ስሙኝ፣ በቃ እጣን በደንብ ይከብዳል። ስሙኝ እና ተመስገን ነው። ወዳችኋለሁ። እሺ ግን እኮ እስካሁን ሰብስክራይብ አላደረጋችሁም። እኔ እንደዚህ የበረከት ስራ እየሰራው ምናምን ምንድነው? ቆይ ሰብስክራይብ አድርጎ አሁንም ላስታውሳችሁ፣ እኔ የደውል ምልክቷን ተጫኑ። እሺ እኔ እንደዚህ እየለፋሁ ምናምን እናንተ ምንድነው? ያው እየጠበኩኝ ነው። ሌላ ምን አማራጭ አለ? ይሄ ሁሉ ተሸክሜ መቼም እኔ እዛ ድረስ አላደርስም። ስለደከመኝ ነው። እሺ ይሄኔ እኮ እየሳቃችሁ ነው። እኔን አይታችሁ ከምትስቁ አሁን ዝም ብላችሁ ሰብስክራይብ አድርጉ። ራይድ ጠርቻለሁ፣ እየመጣ ነው። እስከዛ ድረስ እነኝን ነቃ እንግዲህ ቁጭ እየጠበኩኝ ነው። ያወራን ነው ያው ከሰው ቤት ነው ያው እየጠበኩኝ ነው እሱ እስከሚመጣ ድረስ። እሱ ሲመጣ ያለውን ደግሞ አሳያችኋለሁ ውዶች። እና ግን ማለት ነው ኮዬ ሳላደንቅላችሁ እውነት ኮዬ የምትኖሩ ሰዎች በጣም ደስ ትላላችሁ። ሰፈራችሁ በጣም ጸጥታን የተመላ ሰፈር ነው፣ ደስ ይላል። ዛሬ የበረከቱን ዕቃ ከዚህ ወስደናል። ነገ ደግሞ ያኛል ደግሞ ይቀጥላል ማለት ነው። እሺ እና ሰፈራችሁ ደስ ይላል። በረከት ላይ የተሳተፉ እንደዚህ አይነት ሰዎች እኛም ሃይማኖታችንን ማጠንከር አለብን። እኔ አሁን መስቀል አለኝ፣ አያችሁ። አሁን መስቀል አያምርም? ግን እናንተ ራሱ እንደዚህ አይነት መስቀል የላችሁም። እኔ ቀድማችኋለሁ። እሺ ማተቤን ወዳታለሁ። እና ሰብስክራይብ አድርጉ። ራይዱ ሲመጣ ደግሞ አሳያችኋለሁ። ጉዞ ምናምን መንገድ ላይ በደንብ ማሳያችሁ። ስሙኝ ራይዴ እየመጣ ነው። ራይዳችን መጣ። ራይዳችን እየመጣ ነው። አሁን ላሳያችሁ ዝም ብላችሁ። ራይዳችን እየመጣ ነው ይላል እናትዬ። እቺ መኪና ትልቅ የበረከት ስራ ነው የምትሰራው ዛሬ። በቃ ሹፌራችን ደቅ ብሎ መጥቷል እንደምታዩት። እንኳን ደህና መጣ ሹፌራችን። አይ አንበሳው ነው ዛሬ እንዳለ በረከት በበረከት ነው። ዙረሽ ነኝ እንደምታዩት ምርጥዬ ሹፌር ነው። በነገራችን ደስ የሚል ለበረከት ነው። በቀይ ቤተክርስቲያን ስንለው በጣም ነው የተባበረን። እንግዲህ ደስ ይላል። እና የሚሄዱ እቃዎች እነኚህ ናቸው። አዎ አሁን የኋላውን ትከፍትልናለህ። ይሄ ነው። እሺ እንደምታዩት ሹፌራችን በጣም ጎበዝ ነው። እንዳይበጠስብህ ግን እኔ ጉድ አድርጋኛለች ቅድም። እንክብካቤ እስከ አየር መንገድ ነው እንዴ? ውስጥ እናስገባ። እሺ እሷ ይሄ ዘቢብ ስለሆነ ውስጥ ይግባ። በዚህ ልክፈትልህ። እሺ ትደርሳለህ። ላትበጠስ ነው። በረከቱን ወሰደው። ይሄ ገጠር ቤተክርስቲያን የሚሄድ ነው። እሱ እዛ ይግባ። ይሄ እንትኑም እሱኛው ላፕቶፕ ምናምን ስላለ እሱ ውስጥ ውስጥ ይግባ። በጣም በእውነት እግዚአብሔር በጣም ታድል። አንተ ራሱ እድለኛ ነህ። ብዙ ጊዜ ታውቃለህ እንደዚህ እንትን የሚሉን ሰዎች ይተባበሩናል። እሱ እዛ ይግባ። እሱ ጿፍ ነው ይችላል። እሺ በቃ ዝቅ ታደርጋትና አሁን ደግሞ እንግባ። እሺ ታችን ይሄን ይመስላል። እስቲ ምን ትለናለህ ወንድማችን? አሁን ስለ ገጠር ቤተክርስቲያን አገልግሎት ላይ የአቡዬን ስዕል ቅድም እዛ ጋር አይቻችኋለሁ። የአቡዬን ስዕል እዚህ እኔ በቅድም አይቻችሁ ደስ አለኝ ትላለህ።
እና ሹፌራችን በጣም አንበሳ ነው። ይሄን ይመስላል። በጣም ተባብሮናል ቤተሰብ። መጨረሻ ላይ ደግሞ ያለውን በደንብ እናሳያቸዋለን ማለት ነው። እስከዛ ድረስ አብራችሁን ሰብስክራይብ አድርጉ ባላችሁ ሰብስክራይብ አስደርግልኝ ዩቲዩብ ሰብስክራይብ ላይክ አድርጉ። አበረታቱኝ። ሚስማር ሊያዘንብብኝ ነው ስለዚህ እኔ ኃጢአተኛ ነኝ። ላይክ ፎሎ ሼር ሰብስክራይብ በጣም አሁን እግዚአብሔር እሱ መቼም እኔን አሰሙኝም እሱ ሰምታችሁ ሰብስክራይብ አድርጉ እስቲ እሺ። መጨረሻ ላይ ያለው እናሳያችኋለን ባይ እና ግን እንደምታዩት እዚህ ጋር በጣም ከምንም በላይ ክራውድድ ሆኖብን ነበርና በተባልነው በሰዓቱ መገኘት አልቻለም። በጣም አዘነናል በእውነት። ያው እንደዚህ የበረከት አገልግሎት ሲሆን እንግዲህ ፈተና ይበዛብናል። በቃ ይኸው እንደምታዩት መኪና ጭንቅንቅ ብሎ ከታችም ከላይም እንዳለ በቃ መንገዱ ተዘጋግቶ ብታዩ በጣም ነው አዛኝ ነው። እንግዲህ ያው በስተመጨረሻ አግኝቼዋለሁ። ያው በረከት ይዘልኝ ነገን ስመጣ እሺ ያው ሰላም ያገናኘን። እንግዲህ ያው ትንሽ ቆየት ይላል አገልግሎታችን። ያው የምታዩት ይሆናል እንግዲህ በእኔም ሚዲያ ቲክቶክ ላይ የምንለቀው ይሆናል። ሰላም ያገናኘን እና እንግዲህ ያው በረከቱን ይዘህልና እሺ። በጣም እውነት ትናፍቀኛለህ ወንድሜ። እሺ